ያደረግነው የተገኘው ውጤትና የሚነገረው ነገር ሁለት ጎል ሊኖረው ይችላል። እኛ በምንፈልገው ፍላጎት ሂዷል አልሄደም የሚለው ነገር እንዳለ ሆኖ የሚመጣው ምላሽ ሁሉ ወይም ደግሞ የምናገኘውን ነገር ሁሉ አሁንም እስከ መጨረሻው ሰዓት ድረስ ሰላማዊ ትግላችንን ውጤት እስክናገኝ እንደምንቀጥል በማመን ያለውን ነገር በጸጋ እንቀበል ቃል እንገባለን ኢንሻአላህ። አላሁ አክበር ኢንሻአላህ። ያው የመጀመሪያ ስራችን ቅድም ወንድም ካሚል እንደገለጸው ጉዟችንን ጥያቄያችን አንድ ቦታ ላይ ብቻ አይደለም ወይም አንድ አካል ጋር ብቻ አይደለም። ብዙ ጊዜ ጥያቄዎች አላግባብ እየሄዱ ኢንፎርሜሽኖች እየተዛቡ ያለው እውነታ እየተጣሰ ሐሰት መረጃ እየቀረበ 40 ሺህ የመጣው ሰው 4 ሺህ እያሉ የሚያቀርቡ የተወሰኑ የግል ጥቅም ያላቸው የመንግስት ማዕከላት ስላሉ ጉዳዩ ከዳር እስከ ዳር እንዲደርስ የሚመለከቱ አካል ሁሉ እንዲያው በየቢሮው እንዲገባ አድርገናል። ከዚህ በመቀጠል እንግዲህ ያደረግነው ስብሰባችን ላይ በተቀጠረው የካቲት 8 ሰዓት ተኩል አጠቃላይ በድንገተኛ ችግር ምክንያት ከቀሩ 2 ኮሚቴዎች በስተቀር 15ታችንን ተገኝተናል። በዚህ መሰረት ውይይቱ ተጀመረ። እንግዲህ ውይይታችን ያቀረብነው ደብዳቤ አለ ወይም ደግሞ ያቀረብነው ጥያቄ የኛን ጥያቄ ያቀረብናቸውን ጥያቄ ትንታኔ የሚገልጽ 7 ገጽ ደብዳቤ ከመግባቱ ጋር ሂደቱን ገለጽን። አሁን የምናደርገው ነገር ምንድነው አሉን እነሱ። ዛሬ እዚህ ሙሉ ያለውን ነገር አቅርበን ምላሽ መስጠት የምንችልበት ቃል የገባነው ነገር እንዳለ እናውቃለን። ከዚህ አንፃር ለእናንተ አንድ ነገር እንነግራችኋለን አሉ። ያ ምንድነው? ጉዳያችሁ መፍትሄ ያገኛል ብለዋል። ምላሽ እንሰጣለን። ምላሽ የማንሰጠው ነገር ካለን በግልጽ እናሳውቃለን። ይሄ ቃላቸው። ስለዚህ ጥያቄያችሁን አሁንም ባለው አግባብ መቀጠል ትችላላችሁ። የነሱ ምላሽ ነው። ጥያቄዎቻችሁ ሁሉ ግልጽ ነው። የጠየቃችሁ ጥያቄ ሁሉ ተረድተናል፣ ገብቶናል የሚል ቃል ተነግሮናል። እኛም የምንፈልገው ጥያቄያችን ሳይዛባ ፍላጎታችን በተለያየ አቅጣጫ ሳይለወጥ ጥያቄው ሰላማዊ የቀረበው የመብት ጥያቄ መሆኑን እንዲታወቅ ነበርና ያን በትክክል ተረድተናል ብሏል። አሁን እንግዲህ የምንነግራችሁ አንድ ነገር ምንድነው? ይሄ ቀጠሮ እዚያ በደረስንበት ላይ የመጨረሻ ውሳኔ ለመስጠት ለየካቲት 26 ተቀጥሯል። አንድ ነገር ወቁ። ለየካቲት 26 የመጨረሻ ምላሽ እንሰጣለን። ያን ጊዜ ምላሽ ካልሰጠን አልሰጠንም ብለዋልና የምትፈልጉትን ማድረግ እንደምትችሉ ቃል ገብተዋል። ተክቢራው እዚህ ቤት ላይ ነው የሚያልቀው። ጥያቄያችን ሰላማዊ ጥያቄ ነው። አሁንም ግቢ ውስጥ ቆይተን በጋራ ጉዳያችንን ጨርሰን በጋራ እንወጣለን። ይሄ ድምጻችን፣ አህዳችን፣ ቃል ኪዳናችን ነው። ስለዚህ እስከ የካቲት 26 ድረስ እንደጀመርነው ሁሉ በሰላም በትዕግስት እየተገናኘን ጉዳያችንን አንድ ቃል የገባልን የፌደራል ጉዳይ መስሪያ ቤት፣ ሁለተኛ ያስገባንባቸው ወሳኝ የሚባሉ ከክቡር ጠቅላይ ሚኒስትር መለስ ዜናዊ ጀምሮ ያሉት አካላቶች ደብዳቤ
ውክልና ያለው የአዲስ አበባ ነው የሚል አስተሳሰብ የተፈጠረበት ሁኔታ ነበር። ይሄ ግን እንዳልሆነ እንዳይሳሳቱ እነሱ ተሳስታችሁ የኢትዮጵያ ሙስሊሞች ይመራችሁ እንዳታስቡ። እኛ ውክልና የሰጠን አካል በአዲስ አበባ ብቻ ከ120,000 ሰው በላይ ፊርማውን አስቀምጧል። በእጃችን ላይ ይሄ ውክልና ፊርማ አለን። ከዛም ውጭ በተለያየ ክልሎች ያሉ አካላቶች በፊርማ ውክልና ሰጥተው በዛሬው ዕለትም ከተለያዩ ወረዳዎችና ክልሎች ይሄን ጉዳይ ለመመልከት አጠገባችን የሚገኙ ብዙ ወንድሞች አሉ። ስለዚህ ጥያቄያችን የህዝብ ጥያቄ የኢትዮጵያ ሙስሊሞች ጥያቄ ቅድም እንደተገለጸው ከሀገር ውጭ ያሉት አካላቶች ይህን ጉዳይ ለማስያዝ በቅርቡም ኢትዮጵያ ውስጥ የሚገቡ የኢትዮጵያ ሙስሊም ማህበረሰብ የሚወክሉ ተወካዮች ይመጣሉ ኢንሻአላህ። ስለዚህ ጥያቄው የጋራ አጠቃላይ የኢትዮጵያ ሙስሊም ጥያቄ ነውና ምላሽ እንደምናገኝ ተስፋ እያደረግን በሰላም በትዕግስት አሁንም እንጠብቃለን። እኛ ትግላችን የሰላም ትግል ጥያቄያችን የመብት ጥያቄ ያላንድ ረብሻ ያላንድ ችግር ያላንድ ብጥብጥ እንደሚሄድ አሁንም እናሳያለን። በየትም ቦታ ላይ ለሚነሱት ነገሮች ሁሉ ሰላማዊ ምላሽ ይሰጣለን ኢንሻአላህ። በዚህ ቃል እንገባለን። የትኛውም ቦታ ላይ ቢሆን ጥያቄያችን በሰላም ምላሽ እንዲያገኝ ማንም እንዳያደናቅፈው የጋራ ጥረታችን እንዲሆን እስከ መጨረሻው ድረስ ሁሉን ነገር ከፍሎ ይሄ ኮሚቴ እንደሚቆም ቃል እንገባላችኋለን ኢንሻአላህ። እንግዲህ አጠቃላይ ያሉ ነገሮች ካሉ ኮሚቴው ጋር እየተመካከራችሁ ጥያቄያችን የጋራ ጥያቄ አድርገን እስከ መጨረሻው ድረስ ደርሰን አላህን የሚፈሩ አላህን በአግባቡ ሊመሩ የሚችሉ የተቋም መሪዎቻችን እንደሚተኩልን ተስፋ እናደርጋለን።